ዓለማችንን ያስደነገጠው የሞናሊዛ ዝርፊያ ማን ሊዘርፈው ቻለ? ጉድ ኤቭሪባዲ ነኝ ናችሁ ሚስተር ተናር ኢዝ ባክ ቱ ዘናዘር ቪዲዮ። ዛሬ ደግሞ ዓለምን ያስደነገጠው የ7 ደቂቃው ዝርፊያ ሞናሊዛ ማን ሰረቃት? ባይ ዘ ወይ ሞናሊዛ ለሁለተኛ ጊዜ ነው የተሰረቀችው። የሞናሊዛ ታሪክ በጣም ብዙ ነው። እሱን ለማየት ላይክ፣ ሼር፣ ሰብስክራይብ ወደ ቪዲዮ። 7 ደቂቃ የፈጀው የሞናሊዛ ዝርፊያ በ2025 የኤፕሪል ማለዳ ነበረ። ፓሪስ አሁንም በግማሽ እንቅልፍ ላይ ነበረች እና የሉቨር ሙዚየምም ከመክፈቻው ሰዓት በፊት በጨለማ ተጠቅልሏል። ጸጥ ያለም ነበረ። ሁለቱ የጸጥታ አስከባሪዎች እንደተለመደው እያንዳንዱን ጋለሪ እየፈተሹ በባዶ ኮሪደር ውስጥ መደበኛ ቅኝታቸውን ጀመሩ። ወደ ዴኖኒንግም ደረሱ። የሊዮናርዶ ዳቪንቺ ሞናሊዛን ሲያዩትም ከጠባቂዎቹ አንዱ በድንጋጤ ፈዞ ቀረ። ጥይት የማይበግረው መስታወትም ክፍት ነበረ። ሞናሊዛም በውስጥ አልነበረችም። ባዶ ፍሬም አሁንም ግድግዳው ላይ ተንጠልጥሎ ነበረ። ነገር ግን ከጀርባው ምንም አልነበረም። ጠባቂዎቹን ባለማመን ተመለከቱት። በዓለም ላይ በጣም ታዋቂው ስዕል ያለምንም ድምፅ ጠፋ። በደቂቃዎች ውስጥም የአደጋው ጊዜ ደውሎች በሙዚየም ውስጥ ጮሁ። ፖሊሶችና መርማሪዎችም ህንፃውን ከበቡት። ሁሉም በር ተቆልፏል። መውጫዎች ሁሉ ተዘግቷል። የፈረንሳይ ፖሊሶችም ወዲያውኑ ጠባቂዎች፣ ቴክኒሽያኖችና የጽዳት ሰራተኞችን መጠየቅ ጀመሩ። ነገር ግን አንድ ችግር ነበረ። ትክክለኛ የሆነ የቁልፍ ካርድ የነበረው ሰራተኛ ነበረ። እሱም ሉዊስ ሬናርድ ይባላል። ነገር ግን በጣም ግራ የሚያጋባ ነገር ነበረ። ሉዊስ ሬናርድም ከ6 ወራት በፊት ነበረ ስራውን የለቀቀው። መርማሪዎቹም ቤተሰቦቹ ጋር ደወሉ። ሚስቱም ስልኩን አነሳች። እነሱም ስለ ሉዊስ ጠየቋት። እሷም ግራ ተጋብታ እየተረበተበተች ሉዊስ ከ6 ወራት በፊት በመኪና አደጋ ሞቷል ብላ መሞቱን ነገረቻቸው። መርማሪዎቹም በጣም ተደናገጡ። አንድ ሰው ማንነቱን ሰርቆ እየተጠቀመበት እንደሆነ ደረሱበት። የእሱን ባጅ ቁጥር፣ የመግቢያ ካርድና የዲጂታል አሻራ ሳይቀር ወስዶበት ነበረ። ግልጽ ነበረ፣ ሌባውም የተዋጣለት ብቻ አልነበረም፣ ታጋሽም ነበረ። ሙዚየሙን ለወራት ምናልባትም ለዓመታት አጥንቶ ትክክለኛውን ጊዜ እየጠበቀ ነበረ እና ያ ነጭ ሮዝም ተራ ነገር አልነበረም። መርማሪዎቹም ከጊዜ በኋላ በጣሊያን ውስጥ በሚስጥር የጥበብ እንቅስቃሴ ሲጠቀሙበት የነበረው ምልክት መሆኑን አወቁ። የታላላቅ የጥበብ ስራዎች ከግድግዳው ነፃ መውጣትና ወደ ዓለም መመለስ አለባቸው ብለው ያምኑ ነበረ። መገናኛ ብዙሃኑም ዘ ኒው ዳቪንቺ ብለው ሰየሟቸው እና በድንገት የሞናሊዛ ስርቆት እንደ ተራ ወንጀል አይመስልም፣ መልእክትም ይመስላል። ዜናውም እንደተሰማ ዓለም በሁከት ውስጥ ፈነዳች። ከ800 ሚሊዮን ዶላር በላይ ዋጋ ያለውና በምድር ላይ በጣም ታዋቂ ስዕል ተደርጎ የሚቆጠረው የሞናሊዛ ስዕል ጠፍቷል። ኢንተርፖልም ጉዳዩን በ24 ሰዓት ውስጥ ተቀላቀለ። መርማሪዎቹም በመላ አውሮፓ ማስታወሾችን፣ የገንዘብ ዝውውሮችንና ካሜሮች ላይ አሰሳ አድርጓል። ከዚያም አንድ ያልተጠበቀ ነገር ተከሰተ። በጨለማው ዱር ውስጥም ጥልቅ የሆነ የጥበብ መድረክ ላይ ተደብቆ ሚስጥራዊ ፋይል በመስመር ላይ ታየ። ፋይሉም አንድ አረፍተ ነገር ብቻ ይዟል። ፈገግታ የማንም አይደለም፣ እንደገናም የምትጓዝበት ጊዜ ነው ይል ነበረ። መልእክቱም ወደ ሰሜን ጣሊያን ነበረ። አንድ ቡድን ሚላን አቅራቢያ ወደሚገኝ የተተወ መጋዘን የተላከ በአንድ ወቅት የሞናሊዛ መልስ ማግኘት አካል ነበረ። ወደ ውስጥም ሲገቡ አየሩ ወፍራም አቧራ እና የቀለም ሽታ ነበረው። ውስጡም በደርዘን የሚቆጠሩ የሞናሊዛ ስዕሎች ነበሩ። እያንዳንዳቸውም ትንሽ ለየት ያሉ ናቸው። አንዳንዶቹ በሰፊ ፈገግ ይላሉ፣ አንዳንዶቹ ደግሞ እንባ በጉንጫቸው ላይ ይወርዳል። አንዱ ሸራ ግን ጎልቶ ወጣ። አሁንም እርጥብ ነበረ። ቀለሙም ትኩስና የብሩሹ መጥረጊያ በቀለም የራሱ ነበሩ። ፖሊሶቹ ከመድረሳቸው ከጥቂት ደቂቃዎች በፊት አንድ ሰው በዚያ የተገኘ ያህል ነበረ። ምርመራው መጨረሻ ላይ ደርሷል። ስዕሉም የትም አልተገኘም። አንድ ሰው በእውነተኛው ጊዜ ዱካውን እየሰረዘ እንደነበረ አስተውለዋል። ከዚያም ከ3 ሳምንት በኋላ አንድ ያልተጠበቀ ፍንጭ ተገኘ። የኢንተርፖል የሳይበር ደህንነት ኤክስፐርት በደህንነት ስርዓት ውስጥ የተቀበረ እንግዳ የዲጂታል ፊርማ አገኘ። የርቀት ግንኙነት ነበረ። በቶኪዮ ውስጥ ካለ የግል አውታር መረብ የተሰራ ካሜሮች ከመስመር ውጪ በወጡበት ቅስፈትም ቡድኑ ግኝቱን ሲፈልጉ ኤላ ዳቪንቺ የሚል ስም አግኝተዋል። እሷም በአንድ ወቅት በሉቨር በተለማመዱበት ወቅት ለአጭር ጊዜ የሰራች የጥበብ እድሳት ተማሪ ነበረች። በ2023 ጠፋችና ዳግመኛ ታይታ አታውቅም። መርማሪዎቹም ነጥቡን ማገናኘት ጀመሩ። በመጨረሻም የታወቀው ምርመራው በኪነ ጥበብ ባለቤትነት ታሪክ ላይ ያተኮረ ነበረ። የዋና ስራዎቿ በነፃነት ከመናገር ይልቅ ለምን ከመስታወት ጀርባ እንደተቆለፈባቸው በመጠየቅ የክፍል ጓደኞቿም አንድ አጸያፊ ነገር መናገሯን አስተውሏል። ዳቪንቺ ዛሬ ቢኖር ሞናሊዛን ግድግዳ ላይ አይሰቅልም ነበረ፣ እሷን ወደ ዓለም ይቀላቅላት ነበር ብላ ተናግራ ነበር። ቬንቺም በመስመር ላይ የወጣ መልእክት የቡድን ፊልም አለመሆኑ መርማሪዎቹ ተገነዘቡ። ስሟም ነበረ። ኤላ ዳቪንቺ ሞናሊዛን ሰርቃ ሊሆን ይችላል፣ ለገንዘብ ሳይሆን ለምክንያት ነፃ ለማድረግ። ግን ትልቁ ጥያቄ ቀረ፣ አሁን የት ናት? ሳምንታትም አለፉ። ዝርፊያውን አብዛኛው ሰው ሶሻል ሚዲያ ላይ ተቀባበለ። አንድ ምሽት ላይ ጁን 2025 ማርክ ዱሬት የተባለ ፈረንሳይ ጋዜጠኛ ሚስጥራዊ ኢሜል ደረሰው። ርዕሱ ጉዳዩ መስመር የለውም፣ የላኪው ስምም አልነበረም። ነገር ግን አንድ ፎቶ ነበር የተላከው። ምስሉም ላይ ደብዛዛ ብርሃን ያለበት ክፍልን ያሳያል። አንዲት ሴት ትልቅ ሸራ ላይ እየሳለች ከጀርባዋ ጋር ተቀምጦ እና ከጎኗ በግድግዳ ላይ በእርጋታ የተሰቀለ ስዕል ነበረ። እሷም ሞናሊዛ ነበረች።
ማርክም ምስሉን ወደ ደቡብ አሜሪካ ወደሚገኘው የአይፒ ላከው፣ ግን ኢሜይሉ ወዲያውኑ ጠፋ። በኋላም በሪፖርቱ ላይ እንዲህ ሲል ጽፏል። ሞናሊዛም የተሰረቀች አይመስልም፣ ነፃነቷን ማግኘት የፈለገች ትመስላለች። ከዚያ ጊዜ ጀምሮ አሉባልታዎች በመላው ዓለም ተሰራጭተዋል። አንዳንዶቹ ስዕሉ የጠፋው ስግብግብነትን በመቃወም ነው ይላሉ። ግን ጥቂቶች አንድ የተለየ ነገር ያምኑ ነበረ። ኤላራ ቪንቺ አሁንም አብራት እንዳለች ትጓዛለች። በአንድ ቦታ በተረሳ መንደር ውስጥ ሞናሊዛ በአንዲት ትንሽ የእንጨት ቤት ውስጥ ተንጠልጥላ ጥቂት ሰዎች ብቻ ዳግመኛ ይተዋታል። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ስለ ሞናሊዛ በጣም ትንሹ ነገር ነው። እንደነገርኳችሁ መጀመሪያ ላይ ሞናሊዛ 2 ጊዜ ነው የተሰረቀችው። እንደዚህ ታዋቂ እንድትሆን ያደረጋት መሰረቋ ነው። የመጀመሪያ ስርቆቷን ዲቴል እንደነገራችሁ ከፈለጋችሁ ኮሜንት ላይ ይሰራ በሉኝ፣ እሰራላችኋለሁ። እኔ ሚስተር እንደነበርኩኝ በቀጣይ ይሄን በመሰል አስገራሚና አስደናቂ ቪዲዮ እስክንገናኝ ድረስ ቻው።